የአርቲስት ፍቃዱ ከበደና ከቀድሞ ባለቤቱ የወለደው ልጅ ጉዳይ ሰሞኑን አነጋጋሪነቱን ቀጥሏል። እንግዲህ ሁላችንም እንደምናውቀው ፍቃዱ ከበደ ከቀድሞ ባለቤቱ ከተፋታ በኋላ አዲስ ትዳር መስርቶ ልጆችንም ወልዶ በሰላም እየኖረ ይገኛል። ስለ አዲሷ ሚስቱም እንግዲህ ኢንተርቪው በሚደረግበት ሰዓት የተለያዩ ነገሮችን ገልጿል። ስለ ቁንጅናዋ፣ ስለተገናኙበት አጋጣሚ፣ ተገናኙት በጥፊ መቷት እንደሆነም ገልጾ ነበረ። አዲሷ ባለቤቱ እንግዲህ አቢሲኒያ በሚያስተምርበት ጊዜ ተማሪው የነበረች ሲሆን በአንድ ወቅት በነበረ አለመግባባት በጥፊ መቷት እንዳገባትም ገልጾ ነበረ። እናም ደግሞ የበኩር ልጅ እንዳለው ከቀድሞ ባለቤቱ አንድ የወለደው ልጅ እንዳለውም ተናግሮ አድበስብሶ ነበር ጉዳዩን ያለፈው። ከ3 ዓመት በፊት ይህ ጉዳይ ተነስቶ ትንሽ አነጋጋሪ ሆኖ ፍቃዱ ከበደም ስራ ያጣበት ሁኔታ እስከሚገጥመው ድረስ እየደረሰ ጉዳይ ነበር። እስከ 14 ዓመት ያስተምረዋል። በወሩ 2000 ብር ይሰጠው ነበር። መድኃኒት ይገዛ ነበር። በቃ ከሆነ ሰዓት በኋላ የሆነ ቲያትር ይዞ ጀርመን ደርሶ ከመጣ በኋላ ፍቃዱ ማለት እንዴት ልበል የለም ይሄው ስንደውል በቃ መደወል እኔ ቤት አልሄድም መቼስ ወይ ቲያትር ቤት ሄጄ ፍቃዱ መድረክ ላይ ወጥቼም ፍቃዱ አልልም። ያለኝ አማራጭ በሚቀርባቸው ጓደኞቹ እየደወልኩ እየነገርኩ ጓደኞቹ ሊጠሩት ሊያገኙት አልቻሉም ነበር። ደረጀ ዱባይ ያገኘሁት ማን ነው? ደረጀ ኃይሌ። እሺ የሚገርም ነገር እንዳጋጣሚ መድኃኒት ገዝተን እየገባን ይኸውልህ አየኸው አልኩት። አሳየሁት ያለበትን ደረጃ። ደነገጠ። ምን ሆናችሁ ነው አለኝ። እንዲህ አረ ኢትዮጵያ ላይ ምንም ችግር የለም ደሞ ለፍቄ ልጅ አለኝ። መጣው ከዛ ስልኩን ሰጠን። መጣው በገባው 6ኛ ቀን ደወልኩለት ማደረጋ ደረጀ። ከዛ አላገኘሁትም። በምን ላገኘው ስልኩ ዝግ ነው ሚሚዬ ምናምን አለኝ። እሺ ከዛ በስንት ቀንኛ ደወልኩለት። አሁን ደረጀ ጋር ኃይለኛ ነሽ ተብሏል። ምን ማለት ነው? ፍቃዱ ከበደ ከቀድሞ ባለቤቱ አንድ ወንድ ልጅ ወልዷል። ነገር ግን አብረው መኖር ባለመቻላቸው ባለመስማማታቸው ምክንያት ይለያያሉ። ከዛ በኋላ ግን ይሄ ልጅ 14 ዓመት እስከሚሞላው ድረስ በየወሩ 2000 ብር እየቆረጠ እናም ደግሞ የትምህርት ቤት እየከፈለ ይረዳው ይደጉሞ እንደነበር የቀድሞ ባለቤቱ አትክድም። ከዛ በኋላ ግን ጀርመን ሀገር ቲያትር አሳይቶ ከመጣ በኋላ ይህ ሁሉ ነገር ቆመ። ልጁ ህመምተኛ እንደሆነ ያውቃል። ለሕክምና ብዙ ወጪ እንደሚያስፈልገውና ለሕክምና እኔም እየታገልኩኝ እንደሆነ ያውቃል። እዛ ደርሶ ከመጣ በኋላ ዘጋን። እኔንም ስደውልለት ስልኩ አይሰራም። ልጁንም ማግኘት አልፈለገም። በዛ ምክንያት እንግዲህ የተለያዩ ጓደኞቹን ለማናገር ሞከርኩኝ እንዲያገናኙኝ። አንዳንዶቹ ስልኩ እንደማይሰራ ነበር የነገሩኝ። ከዛ በኋላ ግን አግኝተውት ጨቅጫቃ ናት እንዳላቸው እና ማናገር እንዳልፈለገ እንዳሳወቋት ትገልጻለች። አዎ ጨቅጫቃ ልሆን እችላለሁ። ጨቅጫቃ የምሆነው ግን ለልጄ ነው፣ የልጄን ህይወት ለማትረፍ ነው። እሱ ቢጠይቅ እሱ እንደ ድሮ ቢሆን እሱ ልጁን ለማሳከም ቢታገል እኔ ዛ ነገር ውስጥ አልገባም ነበረ። እናም የኢትዮጵያ ህዝብ ተባብሮ ልጇን እንዳሳከመላት ከዚህ በፊት ዱባይ ሄዶ ሰርጀሪ እንደተሰራ እናም ይመስለኛል እሷም እንደምትለው ልጁም እንደገለጸው የኢትዮጵያ ህዝብ እኔን ስላሳከመኝ ደስ አላለውም፣ ከፍቶታል የሚል ሀሳብ ነው እንግዲህ ልጁም የሰጠው። በወቅቱ ፍቃዱ ይህንን ነገር ማድረግ ባለመቻሉ ምክንያት እቺ ሴት ሚዲያ ላይ ቀርባ ያለውን ችግር ገልጻ ነበረ። ይህንን የሰሙ የተለያዩ የሚዲያ አካላት እንዲሁም የጥበቡ ባለሙያዎች የተቻላቸውን አዋጥተው ሰንሰለት የቴሌቪዥን ድራማ ወደ 560 ሺህ አካባቢ ገንዘብ እንደቻሏት እንዲሁም ደግሞ ልክ እሷ ሚዲያ ላይ ከወጣች በኋላ ነው በነገራችን ላይ ይሄ ሁሉ ነገር የሆነው። ከዛ ደግሞ እነ ሰለሞን ቦጋለ እነ ይገረም ደጀኔ ያው የሱ ጓደኞች ናቸው። እነሱ ደግሞ ይሄ በማህበራቸው የሚረዱት ማህበር አለ መሰለኝ። በዛ ማህበራቸው ወደ 400 ምናምን ሺህ ብር አጠቃላይ ወደ 1 ሚሊዮን የሚጠጋ ብር ብቻ ተሰባስቦላት ልጇ ታክሞ ከዱባይ እንደመጣ ገልጻለች። ያኔ ያው ይገረም ደጀኔ ማመስገን አለብሽ ብሏት እንደነበረ እሷም ደግሞ እሺ ችግር የለውም ልጄ ብቻ ታክሞ ይምጣ ድኖ ይምጣልኝ እኔ አመሰግናለሁ የማመስገን ችግር የለብኝም ብላ ገልጻለት እንደነበረ የተናገረች ሲሆን ልጇ ለሕክምና ዱባይ በሄደበት ወቅት አባቱን ማግኘት እንደፈለገ ያለበትን ሁኔታ በቪዲዮ ኮል እንዲያይ እንደፈለገ ገልጻ ነበር። ነገር ግን ፍቃዱ ከበደ በፍጹም
ሊያናግራቸው ወይም ሊያገኛቸው እሷን ትቶ ልጁን ሊያገኘው እንዳልፈለገና እንዳልቻለ ነበር የገለጸችው። ያው መጀመሪያ ዱባይ በገቡበት ሰዓት ተቸግረው እንደነበር ምግብ እንኳን ተቸግረው እንደነበር ልጁ ደግሞ ምግብ በሚረባው ሰዓት የረሃብ ስሜት በሚሰማው ሰዓት ህመሙ ትንሽ ከበድ እንደሚልበት ገልጻለች። ብቻ ያ ሁሉ ነገር አልፎ ይህ ልጅ ታክሞ ከመጣ በኋላ አዲስ አበባ ስትገባ ይገረም ጋር ደውላ ማንን ማመስገን እንዳለባት እንደጠየቀችም ገልጻለች። በሰዓቱ ገረም እንግዲህ ሚሚዬ ምንም ችግር የለም እንኳን እሱ ዳነ አያስጨንቅሽም ሌላ ጊዜ ደውልልሻለሁ ብሎት ስልኩን ይዘጋዋል። ነገር ግን ፍቃዱ ከበደ ስለ ልጁ ሁኔታ እንዳልጠየቀ ልጁን እንዳላየ ታክሞ ከመጣ በኋላም እንዳላየው በሕክምና ሰዓት ላይም እያለ እንዴት ነው ብሎ እንዳልጠየቀ ገልጻለች። ከዛ በኋላ እንግዲህ ከቆይታ በኋላ ይቺ ሴት ወይም የቀድሞ የፍቃዱ ከበደ ባለቤት ፌስቡክ ላይ ለተደረገላት ትብብር ላደረጉላት ሰዎች ምስጋናዋን ታቀርባለች። ይህንን ተከትሎ እንግዲህ ይገረም ደጀኔ እንደደወለላትና ፌስቡክ ላይ የጻፍሽውን አይቼዋለሁ፣ በጣም ነው ደስ ያለን፣ ማመስገን ያለብሽን አካላት በሙሉ አመስግነሻል፣ ግን አንድ ነገር እንድታደርጊልን እንፈልጋለን ይላታል። በማህበሩ ስም የምስጋና ፕሮግራም እንደተዘጋጀና ሰይፉ ሾው ላይ ቀርባ በማህበሩ ስም እንድታመሰግን የሚፈልጉት ሰው እንዳለ እናም ደግሞ 1 ሚሊዮን ብር እንደሚሰጧትና ሰይፉ ሾው ላይ ቀርባ ፍቃዱ ልጄን አሳከመልኝ እንድትል እንደሚፈልጉ ይህንን ብቻ እንድታደርግላቸው እንደሚፈልጉና እነሱ ግን 1 ሚሊዮን ብር ሕክምናው ካለቀ በኋላ 1 ሚሊዮን ብር እንደሚሰጧት ይነግሯታል። በዚህ ሰዓት እንግዲህ ይቺ ሚሚ ወይም የቀድሞ ፍቃዱ ከበደ ባለቤት እንደማትስማማ ትገልጽላቸዋለች። ምክንያቱ ደግሞ ምንድነው ብሎ ጋዜጠኛው በሚጠይቃት ሰዓት የኢትዮጵያ ሕዝብ ተሰብስቦ ለምኖ ልጄን አሳክሞልኝ ለምንድነው እኔ ፍቃዱ ከበደ አሳከመ ብዬ የምናገርበት ምክንያት ምንድነው? አሳክሞልኝ ቢሆን አዎ እል ነበረ። ነገር ግን እሱ አላሳከመልኝም። ኢቭን ልጁ በታመመበት ሰዓት እንኳን እንዴት ነው ብሎ ደውሎ አልጠየቀም። ልጁ በቪዲዮ ኮል እንዲያናገረው ቴክስት ባደረገለት ሰዓት እንኳን አልመለሰምና የኢትዮጵያ ሕዝብ አሳክሞልኝ ከያለበት ተሰባስቦ ገንዘብ አዋቶ ባሳከመልኝ ለምንድን ነው እኔ ፍቃዱ ከበደ አሳከመልኝ ብዬ ሰይፉ ሾው ላይ የምናገረው? እኔ እውነት ነው ልናገር የምችለው። ከፈለገ ለምን ልጄን አላጣውም? ልጄ መሞት ካለበትም በእውነት መንገድ ሊሞት ይችላል እንጂ ዋሽቼ ገንዘብ ተቀብዬ እኔ ልጄን አልሸጥም በማለት ነው እንግዲህ ሀሳቧን ገልጻ የነበረው። ስለዚህ ጉዳይ ያገኘነውን አንድ መረጃ ወደ እናንተ እናጋራችሁ። መረጃው እንዲህ ይለናል። 1 ሚሊዮን ብር ልስጥሽና ሰይፉ ሾው ላይ ወጥተሽ ፍቃዱ አሳከመው በይ ተባልኩኝ። በታዋቂው አርቲስት ፍቃዱ ከበደ የልጅ እናት የተሰማውና መላውን የኢትዮጵያ ማህበረሰብ ያነጋገረው ልብ የሚሰብር እጅግ አስደንጋጭ እውነት ብዙዎቻችንን አንጀት የበላውና በሳሚ ስቱዲዮ የቀረበው የአርቲስት ፍቃዱ ከበደ የልጅ እናት የወይዘሮ ዓለም ብርሃንና የልጃቸው የዳዊት ታሪክ ህሊና ላለው ሰው ሁሉ ትልቅ የቤት ስራ ጥሎ አልፏል። እናትየው ልጇ ዳዊትን ለማሳከም እናም ከሞት አፋፍ ለመታደግ ብቻዋን የምታደርገው ትግል፣ በዛ ላይ ደግሞ ከጀርባዋ የሚሰሙት መድረክ የማይበቃቸው ሚስጥሮች በእውነት ልብን ያደክማሉ። ይህቺ ምስኪን እናት ልጇን ለማሳደግና ለማሳከም ያልሆነችው ነገር የለም። ድሮ የምታውቃት እናቷ እንኳን በጣም ቆንጆ ነበረች። አሁን ግን ልጇን ስታሳድግና ስትታገድ በእጅጉ ተጎድታለች እያለች በእንባ ታሪኳን ትናገራለች። ከዚህ ቦታ ላይ ዋናው ዓላማ የአርቲስቱን ስም ማጥፋት ወይም መወንጀል ሳይሆን እርሱ እንደ ማንኛውም ኢትዮጵያዊ አባት ስህተት ሊኖረው ስለሚችል የህሊና ዳኝነትን ለፈጣሪ ትቶ በአሁኑ ሰዓት በጽኑ ታሞ ተጨንቆና ተጠቦ እርዳታ የሚሻውን ወጣት ዳዊትን መታደግ ነው። ዳዊት ለአባቱ ማስተላለፍ የሚፈልገው አባቱ እንዲሰማው የሚመኘው የናፍቆትና የህመም ጥያቄ ቢኖረውም አሁን ግን ከጥያቄው በላይ የህይወት ማትረፍ ጉዳይ ቀዳሚ ሆኗል። ለዚህ ንጹህ ወጣት የህይወት ማዳኛና የተሟላ ሕክምና አግኝቶ ወደ ቀድሞ ጤናው እንዲመለስ በአጠቃላይ 3 ሚሊዮን ብር ያስፈልገዋል። ይህን አሳዛኝ ታሪክ ይበልጥ ልዩ የሚያደርገው ስቱዲዮ ውስጥ የተፈጠረው አስገራሚ ክስተት ነው። ሄኖክ የተባለው ወጣት የሜሪክ ፕሮፐርቲስ ባለቤት ወደ ስቱዲዮ የመጣው ሙሉ በሙሉ ለስራ ጉዳይ የድርጅቱን ታላላቅ ቅናሾች፣ የቤት ሽያጭና ማስታወቂያዎችን
ለህዝብ ለማድረስ ነበር። ነገር ግን የስራ ጉዳዩን ትቶ ይህንን የእናትና ልጅ ሰባሪ ታሪክ እዚያው ቁጭ ብሎ ሲከታተል ስሜቱን መቆጣጠር አልቻለም። እኔ የመጣሁት ለሌላ ጉዳይ ነበር፣ ነገር ግን ይህ ነገር ህሊናዬን ረብሾኛል። እኔም አባት ነኝ፣ ልጄን እያየው ነው ይህንን ልጅ የተመለከትኩት። ይህንን ጉዳይ የራሴ ጉዳይ አድርጌዋለሁ በማለት በራሱ አነሳሽነት የገንዘብ ማሰባሰቢያ ቻሌንጅ በይፋ አስጀምሯል። ሄኖክ የእኔ አይነት 100 ሰዎች ቢመጡ ይህ ልጅ ይድናል በማለት የሁላችንንም የሰብአዊነት በር አንኳኩቷል። ወገኖቼ ዛሬ ይሄ ወጣት የእኛን እጅ ይፈልጋል። እናቱ የገንዘብ ጉቦን ውድቅ አድርጋ የእውነትን መንገድ መርጣ ስለ ልጇ ህይወት ስትማጸን ዝም ብለን ማየት የለብንም። 3 ሚሊዮን ብር ብቻችንን ከባድ ሊሆን ይችላል፣ ለሁላችን ግን በጣም ቀላል ነው። የሰው ልጅ ህይወት ከምንም በላይ ውድ ነውና አቅማችን በፈቀደው መጠን ከዚህ ልጅና ከምስኪኗ እናቱ ጎን እንቁም። ትልቅም ሆነ ትንሽ የምንሰጣት አስተዋጽኦ የአንድን ወጣት ህይወት ከማትረፍ አልፎ የእናትየውንም የእድሜ ልክ እንባ ያብሳል ይለናል እንግዲህ ያገኘነው መረጃችን። ዳዊት እንግዲህ ስለ አባቱ ውስጡ በጣም እንደተጎዳ ነበር የተናገረው። ከዛ ቀደም ከ3 ዓመት በፊት ያገኘው እንደነበረ አብሮ ጊዜ ያሳልፉ እንደነበር ገልጾ ከ3 ዓመት በኋላ ግን ሊያገኘው ፍቃደኛ አለመሆኑን ሊያየው ፍቃደኛ አለመሆኑን በጣም አዝኖን የተናገረውና ሚዲያ ላይም ቀርቦ ባለቤቴ ቆንጆ ነች ማለቱ ደግሞ በጣም ልቡን እንደሰበረው ገልጿል። ምክንያቱም የኔን እናትም ሲያገባት ቆንጆ ነበረች፣ የኔ እናት እንደዚህ ተበሳቆለችው፣ እንደዚህ የደከመችው፣ እንደዚህ ያለ እድሜዋ ትልቅ ሰው የመሰለችው መልኳ የጠፋው እኔን ለማሳከም ብቻዋን ስትታገል ነውና እንደዛ ባይል ደስ ይለኝ ነበር በማለት እንግዲህ አንጀት በሚበላ መልኩ ነው ዳዊት ሐሳቡን የገለጸው። ከዛም ባሻገር እንግዲህ ጋዜጠኛው ለምንድን ነው 1 ሚሊዮን ብሩን እንድትቀበይ የፈለጉት? እሱ አሳከመ ተብሎ 1 ሚሊዮን ብር ላንቺ እንዲሰጥሽና ሰይፉ ሾው ላይ እንድትናገር የተፈለገበት ምክንያት ምንድነው ብሎ በጠየቃት ሰዓት ባለቤቱ እንግዲህ የገለጸችው አንቺ ሚዲያ ላይ ወጥተሽ ይሄንን ጉዳይ በመናገርሽ ምክንያት ፍቃዱ ከበደ ስራ አጣ፣ ብዙ ሰዎች ሊያሰሩት ፍላጎት የላቸውም፣ አንተ ልጅህን እንደዚህ ያደረክ ልጅህን ማስደጉም ብለው ብዙ ሰዎች ተጸየፉትና ስራ ለሱ ሊሰጡት ፍቃደኛ አልሆኑም። ስለዚህ ስራ ማጣቱ ደግሞ ልክ አይደለም፣ ስሙን ማስተካከል መገንባት አለብን በማለት ይህንን ሐሳብ እንዳነሱላት፣ ነገር ግን እሷ በዚህ ጉዳይ እንደማትስማማና ከእውነታው መሸሽ እንደማትችል ገልጻ ብሩን አልቀበልም ማለቷን ገልጻለች። እንግዲህ ታሪኩ ትንሽ ልብ ሰባሪ ነው፣ አሳዛኝም ነው። ፍቃዱ ከበደ ገንዘብ ላይኖረው ይችላል፣ ይህን ያህል ብር አለው ማለትም አይቻልም። ብዙ አርቲስቶቻችን ህይወታቸውን እናውቀዋለን። የታይታ ነው ይሄ ሚዲያ ላይ የመታየት ነገር ነው እንጂ ይህን ያህል ወደ ሌላው ቢዝነስ ተሰማርተው ሀብቴ ማካበት ብዙም ልምድ ያላቸው ሰዎች አይደሉም። ከዚህ አንጻር ፍቃዱ ከበደ ገንዘብ ላይኖረው ይችላል። ነገር ግን ትልቁ ጥፋት ልጅን አለመጠየቅ፣ እንዲሁም ደግሞ የፍቃዱ ከበደ ልጅ ታሟል፣ በቃ ልጅ ታሞብኛል እርዱልኝ ቢል 3 ሚሊዮን አይደለም ከዛም በላይ መሰባሰብ የሚችልበትና ሕክምና ሊያገኝ የሚችልበት እድል አለ። ይህንን እድል መጠቀም እየቻለ ለምን መጠቀም እንዳልፈለገ፣ ለምን በልጁ እንዲሁም በቀድሞ ባለቤቱ ማፈር እንደፈለገ አይታወቅም። እንግዲህ እግዚአብሔር ለዚህ ልጅ እንዲሰጠው እንለምናለን። እኛም እንግዲህ ለዚህ ልጅ ጤናውን እንዲሰጠውና ወደ ቀድሞ ጤንነቱ እንዲመልሰው እንመኛለን። በነገራችን ላይ ይህ ልጅ አቢሲኒያ ጥበባት ትምህርት ቤት ገብቶ የሞዴሊንግ ተማሪ ነው። ለአቢሲኒያ ባለቤት እንግዲህ ይህንን ጉዳይ ሲነግራት ወይም የፍቃዱ ልጅ መሆኑንና ሞዴሊንግ መማር እንደሚፈልግ ሲነግራት በደስታ ነበር የተቀበለችው። ነገር ግን ፍቃዱ ከበደ ልጄ ነው ብሎ ለሷ አለማስተዋወቁ ግን ልቡን ሰብሮታል። ምን ችግር አለው ልጄ ነው ቢል የሚል ሀዘን ነው የተሰማው። እንግዲህ ፍቃዱ ከበደ ከዚህ ቀደም እዛ ትምህርት ቤት ውስጥ ለረዥም ዓመታት ያስተምር ነበርና አባቴ የሚያስተምርበት ትምህርት ቤት ገብቼ ነው እየተማርኩ ያለሁት ብሎ ኩራት እየተሰማው ነው ይሄ ልጅና ይህንን ቢያደርግ ምን ነበረበት በማለት ነው እንግዲህ ሀዘኑን የገለጸው ወይም የተሰማውን ስሜት የገለጸው። እንግዲህ እንደሰማነው ይህ ልጅ 3 ሚሊዮን ብር ያስፈልገዋል ሕክምናውን ለመጨረስና ወደ ቀድሞ ጤንነቱ ለመመለስ። እናም ደጋግ ኢትዮጵያውያን
ከያቅጣጫው የቻልነውን ያክል እርዳታ አድርገን የዚህ ልጅ ህይወት እንታደግ ለማለት እንወዳለን። ፈጣሪም እንግዲህ ጨርሶ ይህን ልጅ ምሮት ለምስጋና ነገ ቆሞ የኢትዮጵያን ህዝብ ለማመስገን እንዲያበቃውም እንመኛለን። ለዛሬ ያዝነው መረጃችን ይህንን ይመስል ነበር። መልካም ጊዜ